ሰላማችንን አውርደናል። መዝናናት መጫወት እንፈልጋለን። እየመጣ ያለው ለዛ ነው። ስለዚህ አንውጣ ይቺው ነገር እሷን እንደማልወዳት ካወቀች እስከዛሬ መጠበቅ አልነበረባትም። ላይፏን መቀጠል ትችል ነበር። ገባክ? ይሄን ደብዳቤ ስጥልኝ በእግዚአብሔር። ከዛ በኋላ በማናችሁ ነው ማናችሁንም አላስቸግርም። ረጋቤ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። ሩታ ከአብርሃም ጋር ያላት ቅርበት ያው ጤናማ እየመሰለ ነው የሚገኘው በአሁን ሰዓት ላይ እንዳያችሁት። ነገር ግን በተለያየ አቅጣጫ የተለያዩ ወጥረቶች ደግሞ እየመጡ ነው ማለት ነው። እኔ እንደው ለሄርሜላ እልክ ሲባል ሩታ በጀመረችው መንገድ ብትከፋበት ደስ ይለኛል። ግን እንዳያችሁት ደግሞ ሄርሜላ አብርሃም ለሷ ያለውን እውነተኛ ነገር አውቃ ቁርጧን ማወቅ ትፈልጋለችና አሁን ለዚያችሁት ካገር ወጣለው ምናምን እያለች ነበርና ሄርሜላ ሳትናገሪ ብታረጊው ደስ ይላል ነበር። ምክንያቱም አንዴ ልክፍት ነው። ምክንያቱም የአእምሮ ችግር እኮ ነው። የአእምሮ ችግር ነው። በዚህ ልክ ውጥረት ውስጥ ያለን ወንድ አፍቅሬዋለሁ ብሎ እንደዚህ አፈርድሜ መብላት የአእምሮ ችግር ነው። ሌላ ምንም ችግር አይደለም። እና አንዳንድ ጊዜ ወላችሁ ወገኖቼ ማለት ነው ጤናማ የሚመስሉ ሰዎች ሁሉ ጤናማ አይደሉም። ተረዳችሁኝ? የአእምሮ ችግር ያለበት ሰው ጤናማ መስሎ ግን የአእምሮ ችግር ያለበት ሰው አለ። ያው ከሕክምና ዶክተሮች የሰማሁት መረጃ ማለቴ ኖርማሊ ራሱን የጣለ ምናምን ብቻ አይደለም የአእምሮ ችግር ያለበት የሚባለው። እንዲህ አይነትም ችግር የአእምሮ ችግር ነው የሚባለው። እስቲ ምንድነው እንደዚህ ፈተና የሚያበላት? ልጅ ያለው ልጁን ለማሳደግ መከራ ከሚበላ አባት ጋርና ከድሮ ሚስቱ ጋር ያለው ቅርበት ጥሩ ሲሆን ምናምን እንዲያበደች ከሆነ ወደፊት ምንድነው የሚቀጥለው ላይፏ? በቀደም እኮ ብያችኋለሁ እኔ ቤተሰብ አሁን ሄርሜላ ከአብርሃም ጋር እንኳን ብትቀጥልና በቃ እኔና አንቺ አብረን እንሁን እንኳን ቢላት እያየቻቸው ከመቃጠል እያየቻቸው ከመንደድ ወደ ኋላ አትልም ብያችኋለሁ። ምክንያቱም ሩታም አብርሃምም ተለያይተው የማይለያዩ ናቸው። ልጅ አስሯቸዋል። ምንም ማድረግ አይቻልም። አሁን ላይ የሚያሳዩት ነገር ጤናማ ሲሆን ያዙ ይልቀቁኝ አለች። ከዚህ በፊት ግን ጸብ ላይ የነበሩ ጊዜ ጤናማ ነበረች። ተመልከቱ፣ ሁሉም የነሱን ጸብ ነው የሚፈልገው። በነገራችን ላይ እኔ አብርሃም መጥፎ ድርጊት ባያደርግ ኖሮ እኔ ከሩታ እንዲለይ አልፈልግም ነበር። ግን ወደ ሄርሜላ መሄዱ በጣም ነዶኛል ማለት ነው። በሩታ ህይወት ውስጥ ትልቅ ችግር የተፈጠረው ይሄ ነው ታውቃላችሁና አሁን ላይ እንግዲህ ካልሄድኩ እያለች ስታስቸግር ነበር። አሚሮ የሚሉት ልጅ ግን ቤተሰብ የሚያወራው ነገር ጤነኝነት አለው? ምንድነው የሚዘበራርቀው? ገና ጀማሪ ጥጃ ነው የሚመስለው። እግዚአብሔርን በሳቅ ነው የገደለኝ። በቃ ዝም ብሎ ይጋተታል። ኦ ማይ ጋድ! ኧረ በስመ አብ! አሚሮ ተረጋጋ። ለማንኛውም ማለት ነው ከዚህ በፊት ከጇ በልተህ ጠጥተህ ሩታን ምን እንዳደረካት ያው ባለፈው ቪዲዮም ላይ አይተናልና አሁንም ድረስ ከሄርሜላ ጎን ወገነክ ነው ያለከው። የኛ ደብዳቤ አመላላሽ ማለት ነው። ሄርሜላ ደግሞ በስንተኛው ሴንቸሪ የቀረ ነገር ነው ደብዳቤ ማመላለስ? ምንድነው እንደዚህ ራስሽን የምታወዛግቢው? አንቺ ራስሽ ተወዛግበሽ ሰው አታወዛግቢ እንዴ? ስልክ አላነሳ አለ ምናምን ብሎ ደብዳቤ ጽፎ ማስቀመጥ። ውይ አልቀረም እንዴ ነገር አሁንም አለ። ስንት ይሄን 2-3 ፔጅ ይሆናል የጻፈችለት አብርሽዬ። ያፈቀርኩ ክለትና ያየው ክለት ያንን ሰዓት የገዛውልክ ክለት ታስታውሳለህ? የ500,000 ብር ሰዓቱን ሁላ ሳይቀር ማስታወሻው ላይ ሳጽፈው አቀርም። እሱ ነው የሚያንገበግባት ሳስበው። አብርሃም ደግሞ ይሉንታ ይመስለኛል አስሮት ያለውና ያንን ሰዓት እስቲ መልስላትና ትንሽም ቢሆን ከይሉንታክ ነፃ አውጣ። ግን ይሄ ልጅ ቤተሰብ ዛሬ ከአቤል ጋር ሲያወራ ሰምታችሁታል? የሆነ ሾሽ ያለ ነገር ውስጥ ነው ያለው አይደለ? አብርሃም ቋሚ የሆነ ነገር የለውም። ቤተሰብ አይታችሁታል? እንዲያውም ለሄርሜላ ፍላጎት እንዳለው የሚመስል ነገር አሳይቷል። እኔ እንጃ ምንም በቃ የሚጨበጥ ሰው አይደለም። በአጠቃላይ በዚህ ብቻ ብንዘጋው ጥሩ ነው። የሚጨበጥ ሰው አይደለም አብርሃም። እና ሩታ ደግሞ በዛ በኩል እነ ሜሪን አባራለች ከቤት። ዳኒና ሂድልኝ፣ ሜሪን ሂዱልኝ ብላለች። ቤተሰብዬ እኔ ሩታ አሁን አብርሃም የሚለውን ነገር ማረጓ ሜቢ ምናልባት እሷ እስቲ በዚህ ሞክረው ብላ ሊሆን ይችላል። ግን ደግሞ ዳኒ ጓደኛዋ ቢሆንም ሜሪ ዘመዷ ናት። መቀየማችሁ ተገቢ ነው ብዬ አላስብም። በስነ ስርዓት ነው ቁጭ አድርጋ እንደዚህ ነገር አለ እስቲ በዚህ ጎን እንኳን ሊያው እናንተም ደግሞ ስትኖሩ ያው ግጭት ስለሚፈጠር ቢያንስ እኔ ነገሮችን በዚህ በኩል ማስተካከል ስለምፈልግ ብላ አረጋግታ ነበር መንገር የነበረባት። ማንም ሰው ነው ምላችሁ ማንም ሰው በዚህ ልክ በቃ ሄዱ እሱ ሊመጣ ነው አይፈልግም እናንተ ማየት ብትሉ
ሁሉም ሰው ተናዳጅ ነው የሚሆነው። ማንም ሰው ላይ ይሄን ነገር ብትሞክሩ ማለት ነው ሰዎቹ ጥሩ መሆኑ መጥፎ ነው የምላችሁ። ስለዚህ ሩታ አረጋግታ ብትነግራቸውና በሰላም ብትሸኛቸው ጥሩ ነበር። ግን ብጥብጥ ነው የተፈጠረው እንዳያችሁት። እና ዝምድናም ያላቸው እኮ አይመስሉም ከሜሪ ጋር ማለት ነው። ሩታዬ አክስት ወይም ደግሞ ምንድነው የአክስት ልጅ አይዶን ነው ብቻ እንደዚህ እየተደራረጋችሁ ዘመዳማቾች አትመስሉም። በእውነት የሆነ ወቅት ላይ መንገድ ላይ ያገኝሽ ጓደኛሽ ነው የምትመስለው ሜሪ ማለት ነው። እና ሩታ በዚህ ልክ እኔንና ሜሪን ባትልካቸው ጥሩ ነበረ። እነሱም ግን ደግሞ ለምንድነው ደስተኛ ያልሆኑት ነው? አሁን አብርሃም በእርግጥ የአብርሃም ነገር እውነት ለመናገር የሚጨበጥ ሰው ስላልሆነ መልሶ ይጎዳታል። ለምን ባንዴ እንደዚህ ልትቀየር ቻለች የሚለው ነገር ሊያናድዳቸው ይችላል። እንደ ሰው ትክክል ናቸው። ግን ቢሆንም ሩታ አስበሽበታል ወይ? በመረጋጋት ቆይ እናንተ ሁልጊዜ ኃይል ምናምን ለምን ትጠቀማላችሁ? በመረጋጋት ይሄ ነገር ቀጣይ ላይ ምን ያመጣል? ለማንኛውም ተረጋጊ፣ ቀስ በይሽ። የኛ ችግር የለም። አሁን ችግር መፍጠር አንፈልግም ወዞር እንላለን ብለው በሰላም መሄድ ሲችሉ በጸብ ተጣልተው ተለያዩ። አሁን ነገ አብርሃም ሄርሜላን ማግባት ፈልጋለሁ ወይም ቀለበት አስርላታለሁ ብሎ ቢመጣ ሩታ ምንድነው የምትሆነው? ውሃ በላት። በዚህ በኩል እሷ ልታስተካከል እየሞከረች ነው እንዳያችኋት የሩታ ግን ድፍረስ አላደንቅ አላልፍም። ሌላ ሴት የማታረገው ነው እያረገች ያለችው። አንድ ወንድ ወሰለተብኝ ብላ የምታስብ ሴት እሱ መልሳ ወደ ነበረ ማንነቱ ወደ ትዳሩ ልቦናውን ሁሉ ነገሩ እንዲመለስ እንደዚያ ትጥርም። አይታችኋታል ትላንትና አብርሃምን እንዴት አብረው ስትሆን እንደነበረ። እና ብዙዎች ወጥመድ ነው ያሉም አሉ። ግን ሁሌ ወጥመድ አይኖርም ቤተሰብ። እንደገና ደግሞ በህግ አንፃር ሁሉን ነገር ተነጋግረው ነው የወጡትና ሩታ ያን ነገር ትደግማለች ብዬ እኔ አላምንበትም። ዛሬም ደጋግሞ ሲናገር የነበረው አቤል እንደዚህ ነው። ነገ ትጎዳለች፣ የሆነ ነገር ታረግባለች፣ ከባለፈው ነገር አትማርም ወይ ሲለው ነበረ። በዚህ ማስፈራሪያ ያረጋችሁ እነሱ እንዳይቀራረቡ የምትፈልጉ ተንኳሾች ረፉ። ሩታ አብርሃም ይሄን ሁሉ በደል በድሎኝ ይቅርታ አረግለታለሁ ብላ ልቧ ከተዘጋጀ እኔ መብቷ ነው የምለው። እኔ አልቃወማትም ቤተሰብ። እኔ የማላደርገውን እሷ ካደረገች ጀግና ናት ነው ልል የምችለው። እኔ አላደርገውም። እንዲህ አይነቱ ሰው ዳግመኛ ፎሬቨር ከህይወቴ ነው ቀይ ካርድ አሳይቼ ማባረረው። ተመልሶ ዞሮ እንዳያይ ነው ማድረግ። አይገርማችሁም? ቦስ የወሰለተ ወንድ ጋር ድርድር አያስፈልግም በኔ ስብና ማለት ነው። ሩታ ግን ይቅርታ አረግለታለሁ ካለች ወይም ደግሞ ሌላ ሳመናት ከሄርሜላ ጋር ሌላ ላይፍ አልጀመሩም ብላ ያመነችበት ነገር ካለ ነው እንጂ እሱም ደግሞ መብቷ ነው። እሷ ከፈቀደች ምን ማድረግ እንችላለን? እሷ ነች የምታውቀው፣ ህይወቷ የምታውቀው እሷ ነች፣ ችግሯ የምታውቀው እሷ ነች። እኛ እንደ ሀሳብ ሼር እናረጋለን፣ ያው መልሳ እንዳትጎዳ እንዳትሰበር ምናምን ማለት ነው። ለማንኛውም ግን ሄርሜላ ተነፋረቅሽብን ወይ? ለነገሩ ገና ነው። አላለቀሽም እኮ ሄርሜላዬ። ሩታዬ በእርግዝና ሰዓት ብዙ አስለቀሰሻታል እና አንረሳውም ለማለት ፈልገን ነው። አንቺ አላለቀሽ እኛ ያገባንም። ምክንያቱም አንቺ እኮ በሰው ህይወት ውስጥ የገባች ሴት ነሽ። እኛ ምን አገባን? እና ስለኔ የሚጨነቁ አሉ የምትይው አንቺን የሚመስሉ ጥቂት ሰዎች ናቸው እንጂ ያሉት አብዛኛው ሰው አንቺ ከሩታና ከአብርሃም ህይወት እንድትወጪ ነው የሚፈልጉት። ስለዚህ እሷም እንዲለማመጧት ፈልጋ ለአንድ ቀን ውላ ለማደር ፈልጋ ሀሳቡን ተስማምታለች በአሚርና ማነች ያቺ ደግሞ እህቷ ናት ጓደኛዋ። እሷም ደግሞ ወጥ የረገጠ ነገር ስትናገር ነበር። ለሌላ ጊዜ ማናት ያቺ ነው ምናምን የሆነ ብቻ ደስ የማይል ቃል ተነግራለች። ሁለተኛ በዚህ ልክ ማለት ነው ሩታን ከፍዝቅ አርግ ይናገራለሁ ብለሽ ብትደግሚው አንለቅሽም። ለዛሬ ለመጀመሪያ ጊዜ ስለሆነ ምህረት ይደረግልሻል። ቀስ እያለ እንደ መርፌ የሚወጋ ሰው አይጣለው። ቤተሰብ ሲያዋት የምትናገር አመስልም የተረጋጋሽ ናት፣ ግን መርፌዋ መርፌ አይደለም። የሆነ ቃል ተጠቅማለች መሀከል ላይ ቤተሰብዬ። እና ሄርሜላን እንደፈለግሽ እዛው እንጂ ሩታን የመናገር መብት የለሽም። ከኋላ የመጣ አይና ወጣ ሰምተሻል? እዛ ጋር የሄርሜላ ጓደኛ ወይም እህትየው ማለት ነው። ተጠንቀቂ። የመጀመሪያ ዋርኒንግ ሰጥተንሻል። ትንሽ አታፍርም እንዴ? ትላንት መታ ዛሬ ሩታ ልትናገር የምታስበው መጨረሻ ላይ የሆነ ነገር ብላለች። ሩታ ምንም አይደለችም። ገባሽ? አንቺ እንደምትያት ማነው ተራሷ አርገሽ ስትናገሪ ሰምችሻለሁ በንግግርሽ ውስጥና ገና ለገና አንቺ ለውሽማ ሴት ለማገዝ እንደዚህ በሙሉ ኮንፊደንስ ሚዲያ ላይ ከወጣሽ ሩታን በምን አቅምሽ ልትናገሪያት ትችያለሽ? እዛው የውሽሚትን እዛው አባቢያት በቃ።
ውሽማው ውሽማ ነው። ሁሌም ውሽማ እንደሰጋ ነው የሚኖረው። ሄርሜላ ማንሽ ሄርሜላ ወደ አንቺ ስዞር ማለት ነው። ውሽማ ሁሌም እንደሰጋ ነው። ይቅርብሽ ብለንሻል። ከሀገር ደግሞ ለመውጣት ያሰብሽውንም እኔ አፕሪሺየት አድርጌሻለሁ። ብትውጪ ደስ ይለኛል። ከፈለግሽ በጅቡቲ ከፈለግሽ በኬንያ እኛ ጥሩ መስመር እንጠቁምሻለን። ለሌላ ጊዜሽ ደግሞ እንደዚህ ጥፍት ለማለት ስትፈልጊ እባክሽን ሳታማክሪን ጥፊ። አዎ ቺቺል ነበረ እኔ ልልሽ የምመክረው ምክር ግን አንቺ ተመልሰሽ ተስማምተሻል ለአንድ ቀን ለማደር። ነገ ደግሞ አቤል ከሄርሜላ ጋር አገናኝካለሁ ብሎታል። ተመልከቱ። እነሱ እዛው አስተካክለው አመቻችተው ጨርሰውታል። ለማንኛውም አብርሃም ነገ ምን እንደሚል ጉዱን ለመስማት ቸኩለናል። እቱንም የሚፈልግ ነው የሚመስለው በንግግሩ። ሩታማ አትቅርብኝ፣ ሄርሜላማ አትቅርብኝ፣ መሀከል ላይ እንዲሰንጠቅ ነው የምትለው አብርሽ ማለት ነው። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። እኔ እኮ ግን ማለት ነው እግዚአብሔርን አብርሽ ግን ታውቃለህ፣ አንተ እኮ የድሮ አብርሃም ብትሆን ኖሮ የምሬ ነው ሄርሜላ በእንጨት አታገላብጥም። ምንም ብታረግ ሩታ እግዚአብሔርን ሩታ እኮ በባዶ ዘመን አብርሽ መሬት ፍራሽ አንጥፈ በምትኖርበት ዘመን ነው አብራክ የነበረችው። እግዚአብሔርን አንዳንድ ጊዜ ለምንድን ነው ግን ወንዶች ማለት ነው አብራቸው መከራ የበላችሁን ስቃይ ያሳለፈችውን ሴት የሆነ ሰዓት ገንዘብ ሲያገኙ ወደ ጎን ግፍትር ያረጉና ሌላ ይመርጣሉ? ለምንድን ነው ቤተሰብ ሁለታዋን ያጠፋሉ? ምን ብታረግ ሩታ በአንተ በራስ ባመጣው ችግር ነው ብለህ ማመን አለብህ። እኔ ባረኩት ችግር ነው እንጂ ሩታ እኮ ከኔ ህይወት አትወጣም ነበር። ሩታ እኮ ለዚህ አይነት መጥፎ ድርጊቶች ለመፈጸም አትነሳሳም ነበር። እኔ እኮ ነኝ ሰበብ በል። እስቲ አንድ ቀን እስቲ ራስን ተጠያቂ አድርግ አብርሃም። ሄርሜላ እውነት እኔ እግዚአብሔርን እንደው ወደ ኋላ ቢመለስና አብርሃም የድሮ አብርሃም ቢሆን ሄርሜላ ትመጣ ነበር። ታዩ አላየችውም ሙላ ማለት ነው። የሚገርማችሁ አሁን እኮ ነው ሄርሜላ ያየችው በነጭ መኪና በተስተካከለ አለባበስ በተስተካከለ ጫማ። ድሮ እኮ አታውቀውም። ሲሪየስ ሁሉን ነገር ከነገበናው የምታውቀው ግን ሩታ ናት። ቤተሰብዬ እንደው አንዳንዴ የኋላውንም አንርሳ። የኋላው ከሌለ የለም ከፊቱ የሚባል ነገር አለ። ሩታ ከኋላ ሆና አብራው እንደዛ ኦዲየንስ ከልብ አብርሃምን ወዶ እንዲቀበል አድርጋ እዚህ ደረጃ እዚህ እድገት ድረስ ያደረሰችው ሩታ ነች እንጂ ሄርሜላ አይደለችም። ሄርሜላ እኮ አሁን በዘነጠ ህይወት ውስጥ የመጣች ሴት ናት። ለራሷ ምቾት የምታመቻመች ራስ ወዳድ ሴት ነች ሄርሜላ ማለት። ቤተሰብዬ ሩታ ምንም ብታጠፋ አትፍረዱ። የድሮዋን ሩታን ብቻ አስቧት። ገንዘብ ያለው ወጣት ጥቅማ ጥቅም ያልወሰናት ከአብርሃም ጋር እኮ በምንም ነገር ውስጥ ማለት ነው በገንዘብ ውስጥ የመጣች ሴት አይደለችም። ምንም ሳይኖረው ነው የመጣችው ሴት። አብረው ነው ያደጉት፣ አብረው ነው የተለወጡት። አሁን ላይ ታዲያ ምቀኛ ሲበዛ አብርሃም እጅ መስጠት ነበረበት። ከሩታስ ውጪ በሌላ ሴት ሩታን ማስቀናት ነበረበት። ውለታዋ የነበረ እንደ እውነት አንዳንድ ነገሮች ወደ ኋላ ተመልሼ ሳሰላቸው በጣም እኮ ሩታን በድሏታል አብርሽ። ምንም ብታረጊ ካንተ ይሄ ያንተ ጥፋት መቀጣጫ የሚሆን ነገር ነው። እንዲህ አይነት ሰው ሆና እንዳልሆነ ተናግረሃል። ራስክም ባሪሽ አይደለም ብለሃታል። ስለዚህ አሁን ላይ አንተ እውነት ሄርሜላን ከመረጥክ እውነት በቁም ሞታል ማለት ነው። እንደዛም በድለ ገፍተካትም ሩታ አሁንም ጥሩ መንገድ ላይ ነው ያለችው። ራሷንም አሁንም ዝቅ እንዳረገች ነው ማቀው እኔ። ግን ነገ ሄርሜላን የሚጠቅም ለሄርሜላ ፍቅር የመሰለ ነገር ይዘህ ብትመጣ እንደረጅልሃለን። ለማንኛውም ቤተሰብ ማለት ነው ወዳይ ስቋሉ እንዴት አያችሁ የገቁትን ቪዲዮዎች ቤተሰብዬ? እውነት አብርሃም ሩታ እንደ ድሮ አይነት ፍቅር አለው? ይሄ ጥያቄ የሚያስነሳ ነው። አላቅም። ከንግግሩ እንደሰማችሁት የልጄ እናት ስለሆነች በሰላም ነው ከሷ ጋራ ከዚህ በኋላ መቀጠል የምፈልገው ብሏል። ለሄርሜላ የሆነ ነገር ብቻ የሆነ ያልተፈታ የተቋጠረ ነገር እንዳለው ነው የተረዳሁት። ሄርሜላም ተነፋርቃ ሄዳለች። በዚህ ልክ እሷ እንደዚህ ራሷ ማዋረድ ነበረባት ትላላችሁ? ገና ለገና ከሩታ ጋራ ሰላም ፈጠሩ ተሳሳቁ ብላ ጨርቋን ጥላ እኮ ነው ያደረችው። ጨርቋን ምን አይነት ሰው መሀላቸው እንዳለ አልተረዱም። ሩታም ደግሞ ከነ ሜሪ ጋራ መጣላቷ አንድ እንደ ዘመድ ጥሩ አይደለም ነው የሚለው። ሜቢ በዚህ ሰዓት እነሱ ሊሰማቸው ይችላል። ምክንያቱም ጥሩም ሆነ መጥፎ የሩታ ተግባር ሊሰማቸው ይችላል። ምክንያቱም የተወሰነ ወቅት አብረዋት ነበሩ። ግን በሰላም ቢሆን ጥሩ ነበር ነው አባባሌ እኔ። እነሱ ከሩታ ህይወት መውጣት አለባቸው። አዎ በቃ ዞር በሉልኝ ካለች በፍቅር ዞር ማለት አለባቸው። ለምን በዚህ ልክ እንዲመበሳጨትም የለባቸው።
ለማንኛውም ቤተሰብ እንግዲህ በሌላ ቪዲዮ እንገናኝ። እንግዲህ በአዲስ ቪዲዮ ቸር ቆዩልኝ።